እንደ ኪነ ጥበብ ባለሙያ ደግሞ ለምንሰራው ስራ ፊት ሆነን መገኘት ያስፈልጋል የሚሉትን ነገሮች ስናወራ በጣም ገረመኝ እና በጣም ዓላማ አለው፣ ሐሳብ አለው። እንግዲህ ያኔ ከኃይሌ ጋር ስንገናኝ በጣም ልጅ ነው ኃይሌ፣ በእድሜም ገና 20ዎቹ መጀመሪያ አካባቢ ላይ ነበር። አሁንም ብዙ አይርቅም። ስለዚህ ዓላማው ደስ ይላል። እንግዲህ ስፖርት ሳይንስ ነው ያጠናው። ስለዚህ ዕውቀቱ አለው፣ ግን እሱም የልጅ ሰውነት ነው ያለው። ያንን ዕውቀት መተግበር ፈለገ። መተግበር ሲፈልግ ደግሞ ከኔ ጋር ብቻ ሳይሆን ከሱም ጋር ጭምር ነው ያንን ነገር ፕራክቲስ ማድረግ የፈለገው። እኔ የምሰራቸውን ነገሮች እሱም ፕራክቲስ እያደረገ አብሮ መለወጥ የሚል ነገር ነውና እንደ ቀልድ ወይ ደግሞ እንደው እንደ አጋጣሚ የጀመርነው ነገር ወደ ቁም ነገር ተለወጠ ማለት ነው። ከዛ ጊዜ ጀምሮ እንግዲህ ዕለት ዕለት ጂም መግባት ጀመርን። ስልክ ተለዋውጠን ነበረ። ተግሳጽ፣ ምክር፣ አትቅር ና እያሉ ምክሮችን መምከር ጀመረ። ከዛ ፕሮግራም ማድረግ ጀመርን። በቃ ከተወሰነ ጊዜ በኋላ እኔም እየገባኝ እየወደድኩት ደስ እያለኝ በሄደ ጊዜ ከኃይሌ ጋር ቁጭ ብለን ፕሮግራም ማውጣት ጀመርን። መጀመሪያ የነበረው ቅርጽ ተቀየረና አሁን ሲሪየስ ነገር አደረግን። ላስብበት ምናምን እንደሚለኝ ነበር የጠበቅኩት። ገብተዋል። ምክንያቱም በጣም ከባድ ነው ምናምን ብዙ ነገሮችን ላይፍ ስታይሉ ላይ ይቀይራል ከለመደ ውጭ ማለት ነው። እሱ ደግሞ እዛ ሊሰራበት የመጣበትን ዓላማ አላውቅም። እኔ ግን ከአንዳንድ ያንን ነገር ነገርኩት። ለሙያው ፍቅርና እንዲቀየር ስለሚፈልግ የራሱንም ፐርሰናል የሆነ ያለበትን ሰውነት እንዳልወደደውና መቀየር እንደሚፈልግ ነገረኝና ወዲያው ተስማማ። እንግዲህ እኔ የምገባው አንተ በዓላማ የምትጸና ከሆነ እኔ ምንም ነገር አልፈልግም። እንደ ትሬነር እዚህ ስሰራ ይሄን እንደዚህ ይከፈለኛል፣ ለፐርሰናል ይሄን ያለ ግን እኔ የምፈልገው አንተ የሆነ ቦታ ደርሰህ ማየት ነው። ስለዚህ እንደሱ አይነት ነገሮች አያሳስቡኝም። አብረን ግን ሰርተን ብንለወጥ ደስ ይለኛል። በጣም ደስ አለኝ። ስለዚህ የዓላማ መግባባት ተፈጠረ። መጀመሪያ መቀራረብ ነው። ከዛ በኋላ የዓላማ መግባባት እኔም ገዛኝ። ሐሳቡ በቋሚነት መሄድ አለብን የሚለው ገዛኝና ጀመር ነው ማለት ነው። ስለዚህ ወዲያው ማታ ገብቼ ፕላን ማድረግ ጀመርኩኝ። አጠቃላይ የሰውነቱን ኤቭሪቲንግ ሁሉንም ልኬት ከወሰድኩኝ በኋላ ማለት ነው። እና ያ አጋጣሚ በጣም ደስ የሚልና ጥሩ አጋጣሚ ነበር ለኔ። ሳስበው የነበረውን ወደ ስኬት ላመጣው እንደሆነ ሳስብ ለኔ ጥሩ አጋጣሚ ነበር። እንደ ቲም ስም ብዙ ስሞችን አስታውሳለሁ፣ ብዙ ስሞችን። ምክንያቱም በዓላማ ስለተነሳን ያኔ ስሞች ሞካከርን፣ የተለያዩ ስሞች ሞከርንና መጨረሻ ላይ ከመረጥናቸው ስሞች ግን ከች ይሆን ወይንም ደግሞ ለኛ ላለን ነገር ሊቀርብ የሚችለው ራስን መቅረጽ የሚል ስም ነበርና